ሰው እንዴት ምቀኝነትን ጥላቻን አንድ ሰውን እድገት እንዴት ይጠላል? ምን ስለሆነ? አንድ ሰው ስለወጣ ስለከሰረ ስለተዋረደ አንድ ሰው መደሰት የለበትም። ይህ የሙስሊሞች ስነ ምግባር አይደለም፣ የሙስሊሞች መገለጫ አይደለም፣ የሙስሊሞች አኽላቅ አይደለም። መቼም ቢሆን እህቴ ለአንድ ሰው ተንኮልን ምቀኝነትን በውስጥሽ እንዳትይሽ። አንቺ ነገ ምን እንደሚያጋጥምሽ አታቂም። ወንድሜ አሁንም ልንገርህ፣ መቼም ቢሆን ለሰው ልጅ መጥፎ ነገር አትመኝ፣ ለሰው ልጅ ውድቀትን አትመኝ። አንተ ከነሱ ሁሉ ቀድመህ ልትወድቅ ትችላለህ። ሚያበላህ አላህ ነው። ለምንድን የምትመቀኛኘው? ሚያጠጣህ ሚረዝቅህ አላህ ነው። ሚረዝቅህ ሰው አይደለም። ህይወትን የፈቀደልህን ህይወት የምትኖረው አላህ የፈቀደልህን ህይወት ትኖራለህ። አንተ ሰውን ስለገደልክ፣ አንተ ሰውን ስላሳሰርክ፣ አንተ ሰውን ስላስቀየምክ አላህ እድሜህን ሊያረዝምልህ ደሃ የነበርከውን ሀብታም ሊያረግህ አይችልም። አላህ ሱብሓነሁ ወተዓላ ደስተኛ ትሆናለህ ብሎ ከወሰነብህ ማንም ሰው የፈለገ ሰው ሁሉም ሰው ተጠራቅሞ ያንተን ደስታ መንፈግ አይችሉም። አላህ ግን ደስታ የለም አንተ ጋር ካለ መቼም ደስተኛ መሆን አትችልም። ሰዎች ሆይ አትመቀኛኙ። ሰዎች ሆይ አትጠላሉ። ጎረቤትህን አክብር። ለጎረቤትህ እዘን፣ ለወንድምህ እዘን። ከኋላ ጀርባህን ድሮ ያሳለፍከውን ህይወት ተወው። ቂም አትያዝ። ማፋተማት ያለፈ ነገር አልፏል። ገና ለሚመጣው ነገር ተጨነቅ። የሚመጣውን ህይወትህን ለማስተካከል የሚመጣውን ህይወትህን ያው የምታስተካክለው ለሰው ክፉ አስበህ አይደለም፣ ለሰውም ክፉ ተመኝተህ አይደለም፣ ተንኮል አስበህ አይደለም። እህቴ አንዷ ለብሳ ካማራባት አንቺ ምን አናደደሽ? አላህ የወፈቃትን ህይወት የኖረች ነው። ወንድሜ የቤት ክራይ ከበዛብህ፣ የቤት ክራይ መክፈል ካቃተ እጅህን ወደ አላህ አንሳ። ያ ረቢ በል፣ ጌታዬ አላህ ወይ ቸገረኝ እርደኝ፣ ራበኝ አብለኝ በለው። ኢነ ረቢ አላ ነቢዩላህ ኢብራሂም ከኔ ጋር አለዚ ዩጥዒሙኒ ወየስቂን አለ፣ ያ የሚያበለኝ የሚያጠጠኝ። ወኢዛ መሪድቱ ፈሁወ የሽፊን፣ ልክ ስታመም የሚያድነኝ። ወለዚ ዩሚቱኒ ሱመ ዩሕይን፣ ያ እኔን የሚገለኝ ከዛም በኋላ እኔን የሚቀሰቅሰኝ። አላሁ አክበር። ማን አለከ አላህ ስብሓነሁ ወተዓላ። ፈሊማዛ አልገضብ፣ ንዴቱ ለምንድን? ፈሊማዛ አልሑዝን፣ ሐዘኑስ ለምንድን? ጭንቀቱስ ለምንድን? ያለህበት ወር ጭንቀትህን ያ ረቢ ጨነቀኝ ብለህ ጭንቀትህን ለአላህ የምታካፍልበት ወር፣ ያለህበት ወር ትልቅ ወር ውስጥ ነው ያለኸው።